ጤና ይስጥልን ተመልካቾቻችን ዜናውን የማቀርብላችሁ አማራ ማሞ ነኝ። የብሔራዊ መረጃና ደህንነት አገልግሎትና የፌደራል ፖሊስ ጸረ ሽብር ግብረ ኃይል በኢትዮጵያ ለመጀመሪያ ጊዜ ተደራጅቶ የሽብር ተግባር ለማከናወን በእንቅስቃሴ ላይ የነበረውን የአልቃይዳ ዋስ በቁጥጥር ስር መዋሉን ዛሬ ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት በላከው መግለጫ አስታወቀ። በሀገራችን ላይ አልቃይዳ የውጭ ጥቃትና ስጋት የነበረና አሁንም ያለ መሆኑን ያስታወሰው ግብረ ኃይሉ በአሁኑ ወቅት የራሷን ዜጎች ከምስራቅ አፍሪካ አልቃይዳ ጋር ጥብቅ ግንኙነት መስርተው በሀገሩ ውስጥ በማደራጀት ስልጠናና ትምህርት በመስጠት ሲንቀሳቀሱ የተደረሰባቸው መሆኑንም ገልጧል። የተጠርጣሪዎቹ እንቅስቃሴ በሀገራችን ከቅርብ ዓመታት ጀምሮ መታየት ላይ ያለውን የአክራሪነት ዝንባሌ እንደ ምቹ ሁኔታ በመጠቀም መሆኑንም ግብረ ኃይሉ ጨምሮ ገልጧል። በቁጥጥር ስር የዋሉት እነዚሁ 8 የሚሆኑ ተጠርጣሪዎች የሽብር ተልዕኳቸውን ለመፈጸም ከሶማሊያ አልሸባብና አልቃይዳ፣ ከኬንያ፣ ከሱዳን፣ ከፊሊፒንስ፣ ከሳዑዲ አረቢያና ከደቡብ አፍሪካ ከሚገኙ የአልቃይዳ ህዋሳት ጋር ግንኙነት እንዳላቸው መታወቁንም ግብረ ኃይሉ ገልጧል። የጸረ ሽብር ኃይሉ የመርማሪ ቡድን በቁጥጥር ስር የዋሉትን ተጠርጣሪዎች በሀገራችን የጸረ ሽብር ህግ መሰረት የምርመራ ጊዜ ቀጠሮ ከፍርድ ቤት በመውሰድ ምርመራውን በተጠናከረ ሁኔታ እያከናወነ እንደሚገኝም አስታውቋል። በ$600 ሚሊዮን ወጪ የተገነባው የደርባ ሲሚንቶ ፋብሪካ ተመረቀ። ፋብሪካው አሁን በሀገሪቱ የሚመረተውን የሲሚንቶ መጠን በእጥፍ ያሳድገዋል። ፋብሪካውን መርቀው የከፈቱት ጠቅላይ ሚኒስትር መለስ ዜናዊ የፋብሪካው ስራ መጀመር ወደ ኢንዱስትሪ መር ልማት የምናደርገውን ጉዞ ያፋጥነዋል ብለዋል። ሰላም ሙሉጌታ የስልክ ሪፖርት አለው። በኢትዮጵያ የሲሚንቶ ኢንዱስትሪ ዘርፍ ታሪክ አዲስ ምዕራፍ ከፋሽ ነው የሚድሮክ ደርባ ሲሚንቶ ፋብሪካ። በ$600 ሚሊዮን ወጪ የተገነባው ሚድሮክ ደርባ በአመት 2.5 ሚሊዮን ቶን ሲሚንቶ ያመርታል። ይህም አሁን ያለውን አጠቃላይ የሀገሪቱን የሲሚንቶ አመታዊ የምርት መጠን በእጥፍ ያሳድጋል። ፋብሪካው የመረቁት ጠቅላይ ሚኒስትር መለስ ዜናዊ እንዳሉት የሚድሮክ ደርባ ሲሚንቶ መገንባት ኢትዮጵያ ወደ ኢንዱስትሪ መር ኢኮኖሚ ለመሸጋገር የጀመረችውን ጉዞ ያፋጥናል። የጀመርነው የኢንዱስትሪ ልማት እንቅስቃሴ በሚቀጥሉት አመታትም በከፍተኛ ፍጥነት እንደሚቀጥል እርግጠኛ ነኝ። በዚሁ የልማት ትግል ሼክ መሐመድ ሁሴን አልአሙዲ እንዳለፈው ሁሉ አብረው እንደሚሰለፉ እርግጠኛ ነኝ። በዚህ የልማት ትግል መላው ኢትዮጵያ ሕዝብ ከመንግስት ጎን እንደሚሰለፍ እርግጠኛ ነኝ። ስለዚህ እንደሚሳካልን እርግጠኛ ነኝ። ጠቅላይ ሚኒስትር መለስ ጨምረው እንዳሉት ፋብሪካው ከኮንስትራክሽን ዘርፍና ከጥቅል የሀገሪቱ የምጣኔ ሀብት እድገት ጋር ተያይዞ የተፈጠረውን የሲሚንቶ ፍላጎትና አቅርቦት አለመጣጣም ይቀርፋል። እንዲሁም አሁን ያለውን የሲሚንቶ ዋጋ ንረት በማርገብ ረገድ ከፍተኛ አስተዋጽኦ ይኖራል ብለዋል። ደርባ ሲሚንቶ ፋብሪካ ቢያንስ ለተወሰኑ አመታት የአገሪቱን የሲሚንቶ እጥረት እና የሲሚንቶ ዋጋ አለመረጋጋት ለማስቀረት አስተዋጽኦ ሊያበረክት የሚችል በጣም ትልቅ ፋብሪካ ነው። በጣም ትልቅ የሥራ ውጤት ነው። በዚህ ላይ በመመስረትም ለወደፊቱ የሲሚንቶ ኢንዱስትሪያችን በብዙ ጥፍ ማደግ ይኖርበታል። የፋብሪካው ባለቤት ሼህ መሐመድ ሁሴን አልአሙዲ እንደተናገሩት ፋብሪካው ከከባቢ አየር ጋር ጣጥሞ እንዲገነባ ነው የተደረገው። ግሎባል ዋርሚንግን ለመጠበቅ ኤንቫይሮንመንቱን የጠበቀ ለኛም ኃይለኛ ትምህርት ሆኖ የተማርንበት ፋብሪካ ነው። እርሶ ዓለምን እየታገሉ ሲኖሩ ደግሞ ሀገራችን ውስጥ የሚበክል ነገር ብንፈጥር መጀመሪያ ብንወቀሰኛ ስለሆነ ያ ደግሞ በተለይ በኔ ድርጊት በህይወት ያለው እንዲፈጠር ስላልፈለኩ በዛ ነው ትግላችንን የቀጠልነው። ሰክሰስፉል ሆነናል። ሼህ መሐመድ ሁሴን አልአሙዲ ጨምሮ እንደተናገሩት በቀጣይም በተለያዩ የኢንቨስትመንት መስኮች መዋለ ንዋያቸውን ያፈሳሉ። የተንዳሆ ስኳር ፋብሪካ ፕሮጀክት ከ9 ወራት በኋላ ወደ ምርት መስጠት ሂደት ሊሸጋገር ነው። ፋብሪካው በመጀመሪያው ምዕራፍ የማምረት አቅሙ በቀን 13000 ኩንታል ይደርሳል። ለዚህም አሁን ያለማውን 5000 ሄክታር የዘር አገዳ በአመቱ መጨረሻ ወደ 18000 ሄክታር ለማሳደግ እየሰራ ነው። ሰይዳለም አሁን በኢትዮጵያ ያለው አመታዊ 3 ሚሊዮን ኩንታል የስኳር ምርት እያደገ ካለው ፍላጎት ጋር አይጣጣምም። እናም መንግስት በየአመቱ እስከ $60 ሚሊዮን ገበያውን ለማርካት ያወጣል። ይህ ግን ዘለቄታዊ መፍትሄ አልሆነም። ለዚህም እንደ ተንዳሆ ያሉ 10 ፋብሪካዎች በመገንባት መንግስት የተያዘው እቅድ ነው።
የግድብና የመስኖ ስራውን ሳይጨምር በ15 ቢሊዮን ብር ግንባታው የተከናወነ የሚገኘው የተንዳሆ ልማት ስኳር ፕሮጀክት ሙሉ የሲቪልና ሌሎች ስራዎቹ ከ60 በመቶ በላይ ተጠናቀዋል። ፋብሪካው ወደ ሙሉ አቅሙ ሲሸጋገር በቀን ከ26000 ቶን በላይ አገዳ እየፈጨ ከ6.2 ሚሊዮን በላይ ኩንታል ስኳር ያመርታል ተብሎ ይጠበቃል። ለፋብሪካውና ሌሎች አገልግሎቶች የሚውሉ ከ10000 በላይ ቤቶችም ተገንብተው ለስራ ዝግጁ ሆነዋል። ኮንትራት ሲታሰር የነበረ ችግር ከዛ ኢፒሲ ኮንትራክተር ነው እንዲሰራው የተፈቀደው። ኢፒሲ ኮንትራክተር ከታቹ ሰብ ኮንትራክተሮች አሉ እንዳልኩት 8 ፓኬጆች አሉ። የ8 ፓኬጅ 4 ሰብ ኮንትራክተሮች አሉ። እነዛ ሰብ ኮንትራክተሮች እና በኢፒሲ ኮንትራክተሩ መካከል ችግር ተፈጠረ እዛው እርስ በርሳቸው ማለት ነው። የመፍታት ሂደት በህንድም በእኛም ሀገር ባለስልጣናት በኩል ሲደረግ ነበረ። ሁለተኛው ለመዘግየቱ ምክንያት የገንዘብ አለቃቀቁ ራሱ ፈንዱ የትንዳሆ ስኳር ፕሮጀክት ፋብሪካ ምክትል ዋና ስራ አስኪያጅ አቶ እንዳልካቸው ዘነበ አሁን ሁለቱ መንግስታት በሰጡት ትኩረት ፋብሪካው ከ9 ወራት በኋላ ምርት ይጀምራል ብለዋል። በቀጣዩ ዓመት ጥቅምት በቀን 13000 ኩንታል ስኳር በማምረት ስራውን የሚጀምረው ትንዳሆ የሀገሪቱን ፍላጎት ለማሟላት ምርቱን በ2005 መጨረሻ በጥፍ ያሳድጋል። የአዋሽ ወንዝ ደግሞ የመስኖ ልማት የሚካሄድበት ነው። ለተንዳሆ ስኳር ልማት ፕሮጀክት ተብሎ የተገነባው የተንዳሆ ግድብ ከፍታው እስከ 412 ሜትር ድረስ ይደርሳል። ይህ ግድብ ሲሞላ በአጠቃላይ እስከ 1.8 ቢሊዮን ሜትር ኪዩብ ውሃም ይቋጠራል። ከዚህ የቋጠረውን ውሃ በሰከንድ እስከ 278 ሊትር በሰከንድ እየረጨ 72 ኪሎ ሜትር ርቀት ድረስ ግራና ቀኝ 50,000 ሄክታር ሸንኮራ አገዳ ያለማል። ለግድቡ ግንባታም በአጠቃላይ እስከ 162 ሚሊዮን ብር ወጪ ተደርጎበታል። ሀገሪቱ የተከሰተውን የስኳር አቅርቦት እጥረት ለማሻሻል በሁለተኛ ደረጃ ደግሞ በውጭ ምንዛሪ ግኝት የተሻለ አቅም ለመፍጠር ለሀገሪቱና በአጠቃላይ በፕሮጀክቱ አካባቢ ላሉ ነዋሪዎች የተሻለ የአኗኗር ዘይቤ እንዲኖራቸው ለማድረግ የትንዳሆ ስኳር ፋብሪካ ሙሉ በሙሉ ሲጠናቀቅም 42000 ሰራተኞች ይኖሩታል። የፋብሪካው ምክትል ዋና ስራ አስኪያጅ አቶ ሚሊዮን ሞገስ እንደሚሉት ለሰራተኞችና ለቤተሰቦቻቸው የሚሆን 17000 መኖሪያ ቤትም እየተገነባ ነው። አሁን በ5000 ሄክታር ላይ የሸንኮራ አገዳ እያለማ ያለው ትንዳሆ ከ9 ወራት በኋላ ለሚጀምረው የስኳር ምርት በቀን 13000 ቶን አገዳ ለማቅረብ እየሰራ ነው። በዚህ በ120 ቶን ይሄንን 9100 ቶን አገዳ ለማቅረብ 70 ሄክታር በቀን መተከል አለበት። ይሄን ባማከለ መልኩ አሁን የተከላው ስራ እየተንቀሳቀስን ያለ ነው። ይሄንን ነው። ስለዚህ ልክ ፋብሪካው በሚነሳበት ሰዓት ይሄ ግብአት በየቀኑ በማይቋረጥ መልኩ ለፋብሪካው እንዲደርስ የተከላ ስራውም ይሄንን ግንዛቤ ውስጥ ባስገባ መልኩ መተከል አለበት በሚል እንቅስቃሴ እየተደረገ ነው። የአዋሽ ብሔራዊ ፓርክ በሰው ሰራሽ ችግር ምክንያት አደጋ ላይ እየወደቀ በመሆኑ የሚመለከታቸው አካላት አፋጣኝ እርምጃ እንዲወስዱ በሕዝብ ተወካዮች ባህል ቱሪዝምና መገናኛ ብዙሃን ቋሚ ኮሚቴ አሳሰበ። በፓርኩ የሚገኙ የብዝሃ ሕይወት ሀብቶች እየተመናመኑ መሆኑንም ቋሚ ኮሚቴው አረጋግጧል። በፓርኩ ላይ የተጋረጡ አደጋ ደግሞ ሕገወጥ ሰፈራና ልቅ የከብት ግጦሽ ናቸው። እያሱ ፈጠነ የአዋሽ ብሔራዊ ፓርክ የሚገኘው በሀገሪቱ በስተምስራቅ በታላቁ የስምጥ ሸለቆ መካከለኛው አዋሽ ነው። ፓርኩ በሀገሪቱ ፈርቀዳጅና በተባበሩት መንግስታት የሳይንስ የትምህርትና ባህል ድርጅት ዩኔስኮ ከተመዘገቡ 9 ቅርሶች አንዱ ነው። 756 ስኩዌር ኪሎ ሜትር ስፋት አለው ፓርኩ ሲቋቋም 80 የሚደርሱ አጥቢ እንስሳ፣ 453 አዋፍና 1000 የሚደርሱ የእጽዋት ዝርያዎች እንደሚገኙበት ከፓርኩ ጽሕፈት ቤት የተገኘ መረጃ ያመለክታል። አሁን ግን ፓርኩ ውስጥ ያሉ የዱር እንስሳቶች ቁጥር ሆነ የአዕዋፋቱ ዝርያ ተመናምኗል። በፓርኩ ጎልቶ የሚታዩት የአዋሽ ፏፏቴ፣ የአዋሽ ጎርጅና የተፈጥሮ ፍልውሃዎች ተጠቃሽ ናቸው። በአዋሽ ብሔራዊ ፓርክ የዱር እንስሳት ክትትልና ቁጥጥር ባለሙያ አቶ ገበያው ድልነሳው ፓርኩ ከጊዜ ወደ ጊዜ በሰው ሰራሽ ምክንያት የሚደርስበት አደጋ እየጨመረ መጥቷል ይላሉ። አርብቶ አደሩ በሚያሰማራው የከብት ወይም የቤት እንስሳት የተነሳ በከፍተኛ ውድመት እየደረሰበት የሚገኝ ብሔራዊ ፓርክ ነው። ስለዚህ በተለይ የሚመለከተው አካል አስፈላጊውን እርምጃ ወስዶ ማዳን ካልተቻለ በስተቀር የፓርኩ ህልውና በከፍተኛ አደጋ ውስጥ ነው የሚገኘው በአሁኑ ሰዓት። ፓርኩን መሀል ለመሀል አቋርጦ በሚያልፉ የአስፓልት መንገድ የሚጓዙ ተሽከርካሪዎች በብርቅዬ እንስሳቶቹ ላይ ጉዳት እያስከተሉ ነው። በፓርኩ ውስጥ የሚሰማሩት የቤት እንስሳቶች በዱር እንስሳት ላይ በሽታ እያስተላለፉ መሆኑንም ተናግሯል። ፓርኩን የጎበኘው የህዝብ ተወካዮች ምክር ቤት የባህል ቱሪዝምና መገናኛ ብዙሃን ጉዳዮች ቋሚ ኮሚቴም የብዝሃ ህይወት መመናመን መድረሱን አረጋግጧል።
የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ ሰፊያ አልሞን ቻውን አረንጓዴ ሆና መቆየት ሲችል ግን ከብቶች እየጋጧት ችን በቃ ማንነቷን ስላሳጧት ኢቭን ለማገዶ የሆነች ያለችበትና አፈሩም ጠቅላላ ለምነቱን አጥቶ ጠቅላላ በቃ ከዚህ በኋላ አሁን ሳር የሚበቅል ያለ አይመስለኝም። አሁን ግን እንዳይኖር መስብነቱን ማንነቱን አሳጥቶ ኢቭን ከማንነቱ በቃ እንዲወጣ በኔጌቲቭ ሆኖ ያለ ፓርክ ሆኖ ነው ያገኘሁት። ካሉት ፓርኮች በጣም በአስጊ ደረጃ ላይ ያለ ፓርክ የአዋሽ ብሔራዊ ፓርክ ሆኖ ነው። በፓርክ ውስጥም ህገወጥ ሰፋሪዎችና የከብት ግጦሽ በሰፊው እንደሚካሄድ መመልከቱን ቋሚ ኮሚቴው ገልጿል። እናም በፓርክ ውስጥ የሚስተዋሉ ችግሮችን ለመቅረፍ ከፓርኩ ጽህፈት ቤት ሰራተኞችና ከኦሮሚያ ምስራቅ ሸዋ ዞን ባህልና ቱሪዝም ቢሮ ጋር ውይይት ተደርጓል። የፓርኩ ድንበር አለመከለል ለህገወጥ ሰፋሪዎችና ለከብት ግጦሽ በር የከፈተ በመሆኑ ይህንን የሚቀረፍበትን መንገድ ማመቻቸት እንደሚያስፈልግ ቋሚ ኮሚቴው አሳስቧል። በአካባቢው አርብቶ አደሮችም የሚጨፈጨፉ ደኖችን መከላከል ያስፈልጋል ብሏል። የአካባቢው ማህበረሰብም ከፓርኩ ተጠቃሚ እንዲሆን ወጣቶችን በማህበር በማደራጀት ወደ ስራ እንዲገቡ ማድረግ እንደሚያስፈልግም ጠቁሟል። ቋሚ ኮሚቴው በፓርኩ ውስጥ በግል ባለሀብቶች ለቱሪስት አገልግሎት መስጫ ተቋማት የሚደረጉ እንቅስቃሴዎችን በጠንካራ ጎን ገምግሞታል። የህዝብ ተወካዮች ምክር ቤት የንግድ ጉዳዮች ቋሚ ኮሚቴ የንግድ ማህበራት ለህብረተሰቡ የሚሰጡትን አገልግሎት ለማሳደግ አቅማቸውን ማጎልበት እንዳለባቸው አሳሰበም። ቋሚ ኮሚቴው በአሶሳ በግንቢና በነቀምት ከተሞች የሚገኙ የህብረት ስራ ዩኒዮኖችን፣ የንግድ ምክር ቤቶችን፣ የሸቀጦች ጅምላ ንግድ አስመጭ ድርጅቶችና የምርት ገበያ ድርጅት ቅርንጫፍ መስሪያ ቤቶችን ጎብኝቷል። የንግድ ማህበራቱ ገበያን ለማረጋጋት እያደረጉ ያሉ ጥረት አበረታች መሆኑን ቋሚ ኮሚቴው ገልጧል። ሆኖም ማህበራቱ አባላትን በብዛት ማፍራት፣ ቁሳቁስና የሰለጠነ የሰው ኃይል ማሟላት፣ የተደራጀ የመረጃ የስርዓት መዘርጋት፣ ለህብረተሰቡ ፍትሃዊ አገልግሎት መስጠትና ከመንግስት አካላት ጋር አብሮ በመስራት በኩል ያሉባቸውን እጥረቶች እንዲቀርፉ አሳስቧል። ሪፖርተራችን ተሾመ ወልዴ እንደዘገበው በደቡብ ወሎ ዞን በኮምቦልቻ አውሮፕላን ማረፊያ ግንባታ የመጀመሪያው ምዕራፍ 90 ዓመቱ ተጠናቀቀ። በ2002 ዓ.ም መጨረሻ ላይ ግንባታ ስራ የተጀመረው አውሮፕላን ማረፊያ ለመጀመሪያው ምዕራፍ ግንባታ ወደ 60 ሚሊዮን ብር ወጪ ሆኗል። ቦታው ረግረጋማ በመሆኑ ለግንባታው ተጨማሪ ጊዜና ወጪ መጠየቁን የኮንስትራክሽንና ቁጥጥር ባለሙያ አቶ መላኩ ኃይሉ ተናግረዋል። የመጀመሪያው ምዕራፍ ግንባታ በ2 ወራት ውስጥ እንደሚጠናቀቅና በተያዘው በጀት ዓመት ደግሞ ሙሉ በሙሉ ለአገልግሎት እንደሚውል ገልጧል። የግንባታውን ሂደት የጎበኘው የሕዝብ ተወካዮች ምክር ቤት የትራንስፖርት ጉዳዮች ቋሚ ኮሚቴ የግንባታ ስራውን ለማቀላጠፍ የከተማው አስተዳደር እያካሄደ ያለው ድጋፍ ሊቀጥል ይገባል ብሏል። ሪፖርተራችን ሷረጋ አንዱ ዓለም እንደዘገበችው የኢትዮጵያ ማሪታይም ማሰልጠኛ ኢንስቲትዩት በባህር ዳር ዩኒቨርሲቲ ይፋ የመማር ማስተማር ስራ ጀመረ። ኢንስቲትዩቱ በሁለት ዙር 92 ተማሪዎች ተቀብሎ እያሰለጠነ ነው። ደረጀ ጥላሁን በባህር ዳር ዩኒቨርሲቲ የማሪታይም ማሰልጠኛ ኢንስቲትዩት ተማሪዎች የመማር ማስተማሩን ስራ ከመጀመራቸው በፊትና በኋላ ሰንደቅ ዓላማ መስቀልና ማውረድ የተለመደ ተግባራቸው ነው። ተማሪዎቹ በመርከብ ምህንድስና ትምህርት ቆይታቸው ከሚማሩት የንድፈ ሐሳብና የተግባር ስልጠና ጎን ለጎን የስነ ምግባር ትምህርት እንዲቀስሙ ይደረጋል። እናንተ የሀገራችን አምባሳደር ትሆናላችሁ ብለን የምናሰለጥናችሁ ምናምን ነገር ነው የሚሉና ትክክል ነው። ያው በሄድንበት ሀገራችንን ወክለን ያው የሀገራችንን ገጽታ ነው የምንገነባው። እዛም ሄደን በስራችንም ባለን ፖዚሽንም እንደዛው ነው። ትምህርቱ በጣም ለኢትዮጵያም ለእያንዳንዳችሁ ለተማሪዎችም በግለሰብ ደረጃ ምስታይ በጣም አሪፍ ነው። በኢትዮጵያ የመርከብ ምህንድስና ትምህርት በባህር ዳር ዩኒቨርሲቲ መሰጠት ሲጀምር የመጀመሪያው ነው። በዚህ ዩኒቨርሲቲ ውስጥ የመርከብ ምህንድስና ትምህርት የሚማሩ ተማሪዎች የመጀመሪያ ዲግሪያቸውን በመካኒካል ኢንጂነሪንግ ከተለያዩ ዩኒቨርሲቲዎች የተመረቁ ናቸው። ወደዚህ ትምህርት ክፍል ውስጥ ከመግባታቸው በፊት የጽሁፍ የቃልና የሕክምና ፈተናዎችን አልፈው ነው የገቡት። ከዚህ በፊት 42 ኢትዮጵያውያን ተማሪዎች እስራኤል ሀገር ሄደው የመሰልጠን እድል አግኝተዋል። በአሁኑ ወቅት ታዲያ እነዚህ ኢትዮጵያውያን የመርከብ መሐንዲሶች በዓለም አቀፉ የመርከብ ድርጅት ውስጥ ተቀጥረው መስራት የሚችሉበት አጋጣሚ ተፈጥሮላቸዋል። የኢትዮጵያ ማሪታይም ማሰልጠኛ ኢንስቲትዩት ጀነራል ማናጀር ጆርዳን በክር ኢትዮጵያውያን በተለያዩ የዓለም አቀፍ የመርከብ ኩባንያዎች በሙያቸው ውጤታማ ሆነው መገኘታቸው ለኢንስቲትዩቱ በኢትዮጵያ መከፈት ምክንያት መሆኑን ገልጸዋል። ጥሩ መልስ ከዓለም አቀፍ የመርከብ ኩባንያዎች ስለ ኢትዮጵያውያን መሐንዲሶች ብቃት አግኝተናል።
ኢትዮጵያውያን የመርከብ መሐንዲሶች በስራቸው ታታሪ ከሱስና ከአልኮል የጸዱ በራሳቸው የሚተማመኑና ታማኞች ስለመሆናቸው ኩባንያዎች መስክረዋል። ይህም በሺዎች የሚቆጠሩ ኢትዮጵያውያን የመርከብ መሐንዲሶችን ለማፍራት ኢንስቲትዩቱን በኢትዮጵያ ለመክፈት አይነተኛ ምክንያት ሆኗል። በአሁኑ ወቅት ታዲያ እያደገ የመጣውን የኢትዮጵያ መሐንዲሶች ቁጥር ፍላጎት ለማሟላት ኢንስቲትዩቱ በያዝነው ዓመት ብቻ 92 ተማሪዎችን ተቀብሎ እያሰለጠነ ይገኛል። በኢንስቲትዩቱ ኮማንደንት ካፒቴን ኦፈር ዴቪድ እንደሚሉት በዚህ ክፍል ውስጥ የመርከብ የውስጥና የውጭ አካላት ይገኛሉ። መርከብ የሚንቀሳቀሰው እነዚህ ሞተሮች ሲኖሩ ነው። ተማሪዎቹ ሞተሮችን እንዴት እንደሚገጣጥሙ፣ እንደሚፈቱ፣ እንደሚጠግኑና እንደሚበይዱ በተግባር ይለማመዱባቸዋል። በባህር ዳር ዩኒቨርሲቲ የኢንፎርሜሽንና ስትራቴጂክ ኮሚኒኬሽን ምክትል ፕሬዝዳንት አቶ ሞላ አባቡ ኢንስቲትዩቱ ከአፍሪካ ከላይቤሪያ ቀጥሎ በሁለተኛነት መመስረቱን ገልጸዋል። ይህ ስልጠና ወደፊት በተለያዩ ዘርፎች የሚሰፋ ሆኖ ለጊዜው ግን በየአመቱ 1000 ለማስመረቅ እስራኤሎቹ እቅድ ይዘው እየሰሩ ነው እና ይሄ ስልጠና የሚሰጠው በእስራኤል ሀገር ዋይሴፍ የሚባል ድርጅት አለ። የኢትዮጵያ ማሪታይም ትሬኒንግ ኢንስቲትዩት አለ። ባህር ዳር ዩኒቨርሲቲ ለሶስትዮሽ የሚያካሂዱ ስልጠና ነው። ኢንስቲትዩቱ በጣና ሐይቅ አካባቢ አንድ ዘመናዊ ማሰልጠኛ ተቋም ግንባታም ጀምሯል። ይህም ተማሪዎች በቀላሉ ልምምድ እንዲያደርጉ ያስችላቸዋል። የኢትዮጵያ ኤርፖርቶች ድርጅት ከ680 ሚሊዮን ብር በመልጥ ወጪ በአዲስ አበባ አውሮፕላን ማረፊያ ሜዳ ያስገነባው የመጀመሪያው ምዕራፍ ማስፋፊያ ተጠናቆ አገልግሎት መስጠት ጀመረ። ግንባታው በአንዴ እስከ 15 ትልልቅ አውሮፕላኖችን የማሳረፍ አቅም እንዳለው የድርጅቱ ዝግጁነትና ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ወንድሙ ተክሉ ተናግረዋል። የሁለተኛው ምዕራፍ ማስፋፊያ ግንባታም እየተካሄደ መሆኑን ገልጠዋል። ድርጅቱ በሁለት ምዕራፍ ለሚያካሄዳቸው ማስፋፊያ ግንባታዎች በአጠቃላይ በ1.1 ቢሊዮን ብር መመደቡን ኢዜአ ዘግቧል።